የዛ ሰው ነበር እኔም እዚህ ሰው ነኝ እሱ እዛ ላይ እኔም እዚህ አልኩት እኔ ከበደ አልፈልግም አልኩት እዚህ መጣሁት በቃ እሱ እዚህ ከመጣሽ ፈታሻለሁ አለኝ እኔም እዚህ አልፈልግም ወይዘሮ ኢስኒኖ ስላገኘሁት በጣም ደስ ብሎኛል ስሞት ለየት ያለ ስም ነውና እስቲ ከስሞት ትርጓሜን ጀምር ስሜ ያወጣችልኝ እናቴ ነኝ ትንሽ ሆኜ እኔ ኢስኒኖ ማለት ስሜ ሰኞ ለታ ነው የወለድኩት ቤተሰቦቼ ባላገር ስለሆኑ በቀንቀን ነው ስሙ አይቶ ሲወለድ ስም ያወጣሉ ሰኞ ተወለደ ኢስኒኖ ማክሰኞ ተወለደ እንደ ማክሰኞ እንደዛ ነው ስም ያወጡት የቀን ውሎትን እስቲ አሳዩኝ ብሎት በቀን ውስጥ ምን አይነት ውሎ ነው የሚውሉት ከጧት ጀምሮ እስከ ማታ ያሉትን ውሎ እስቲ ንገሩት እኔ ጧት ከእንቅልፍ ከተነሳሁት መጀመሪያ ጊዜ 11 ሰዓት ጸሎት አደርጋለሁ ከዛ ጸሎት አድርጌ ከወጣሁት በኋላ እሳት አነዳለሁ እናት ነኝ ለልጆቼ ምግብ ሰራለሁ ያን ምግብ ሰርቼ 12 ሰዓት ተኩል ሲሆን በሬን ከፍታለሁ ይሄን ይቃሸጣለሁ ከዚህ ውስጥ ያወጣሁትን ወጥቼ ወደ ከተማ ሄጄ ፈልጌ ገዝቼ አመጣለሁ እስከ 12 ሰዓት ስራ ይሄ ነው ሌላ ስራ የለኝም ገበያም ሄዶ እነዚህ ንቃዎች የሚሸምቱት ራስዎት ነው ማለት ነው አዎ ራሴን እኔ ሄጄ ሸምቼ አመጣለሁ ወደ ልጅነት ጊዜው መልሶት እንዴት ነበር የልጅነት ጊዜው ከቤተሰቦቹ ጋር የነበሩት ግንኙነት እንዴት ነበር የልጅነት ሁኔታው ልጅነቴ እናቴ ያለች እናት ነበረኝ እና በ9 አመቴ እናቴ ሞተች እናቴ ስትሞት ከዚህ ሰው ወስደን ዘመድ ጋር ሄድኩት ሶማሌ ዘመድ ጋር ዛደኩት ትንሽ አድርጌ አልተስማማኝም የኑሮ ዘመድ አደኩት ልጅ ሆንኩት ከዛ በእግሬ ተከታትዬ 9 ቀን ውዬ እዚህ መጣሁት ሲስመጣሁት እዚህ አገባሁት በቃ ኑሬ ተሻሻለ ስንት ልጆች አሉት እኔ አሁን ያለኝ 3 ልጆች ናቸው ልጆቹ ግማሽ ሞተብኝ ለአሁን ዓለም ላይ ያሉ 3 ናቸው 3 ልጆች አሉ ሁለት ወንድ አንድ ልጅ አገረድ ቆንጆ ነው ወደ ንግድ ዓለም እንዴት ገቡ ንግድ እኔ መጀመሪያ ጊዜ ንግድ አላውቅም ነበር ባላለኝ ልጆች ነበሩኝ እና ተፋታን ስንፋታ መጀመሪያ ጊዜ ሻይ ማፍራት ጀመርኩት መሬት ሰፋ ነበር ይሄ መንገድ ነው ነካኝ ቤቶች እዛ ላይ ነበሩ ሻይ ማፍራት ጀመርኩት ሻይ አፈላሁት ሻይ ሸጥኩት ከዛ ምናምን ከሰል ማጠራቀም ጀምሮ ከሰል ገዝቼ ያጠራቀምኩት ያስቀመጥኩት ከዛ ያንን ብር አስተካክዬ ቃላ መግዛት ጠረጴዛ ላይ ማድረግ እንደ ከረሜላ እንደ ምናምን ማስቲካ አመጣሁት እሱን ጀመርኩት ሄድኩት ገና አሁንም አንድ ሺህ አምጥቼ እዛ ላይ አለጠፉት ሻዩንም ያፈላሁት ያየሁት ከዛ ላይ ሰለጠንኩት ከሰለጠንኩት በኋላ ይሄንን ጀመርኩት ይሄን ስራ ጀመርኩት ሽንኩርት አመጣሁት ቲማቲም ያን ጊዜ አይገኝም ነበር አይታወቅም ድንች ከላይ ይመጣል ከግንር ይሄ ሽንኩርትም ከላይ ይመጣል እና በርበሬ ይሄንን ማጠራቀም ማለት ጀመርኩት ትንሽ አጠራቅሜ ርካሽ ነበር የነገሩ ያን ጊዜ ያመጡልኛል ከዛ እሱን በማንኪያ በምን ያቆርጡት ሰራሁት ብር አገኘሁት መሄድ ጀመርኩት አሁን እጄ መግዛት ጀመርኩት ከዛ እየገዛው አይቼ ትንሽ ብር አገኘሁት ያንን ብር ሳገኝ ማአት መኪና የለም ያን ጊዜ ብሩን በከብት ገዛሁት ከብት በእግር እስከ ገንር ድረስ ኦዳ መንዳት ነበር ሸጥኩት ድጋሜ ጨመርኩት በቃ አሁን በእግር መሄድ ጨነቀኝና እንደገና ሺድ ገዝቼ ልብስ መሸጥ ጀመርኩት ልብሱን እየሸጥኩት መንገድ ነካኝ የመንገድ ስነካኝ በቃ ወደ ጠጋቱ ሱቅ አጣሁት ክራይ ቤት ገባሁት ከዚህ ከተነሳው ከዛ ተናኩ ከዚህ ስል ከዛ አሁንም እንደገና ተመለሼ እዚህ ጋር ትንሽ ጎጆ ሰርቼ ይሄንን ተመለስኩበት እንደገና እንደ አዲስ ማለት ነው ይሄ አመረኝ ስራው ይሄ አመረኝና እዚህ ተነሳው ይሄን ጀመርኩት እየቀጣጠልኩት እየሰራሁት ልጆች ያሳደግኩት ልጆቹ ተነሱኝ እስካሁን ድረስ እየሰራሁ ነው አይ ቆንጆ ነው ሲመጡ ወደዚህ አካባቢ ከሌላ አካባቢ ነው ወደዚህ ቦታ የመጡትና አሁን ይሄ አካባቢ እንደምናየው አስፋልት ዳር ነው ለከተማው ቅርብ ነው ከተማዋ ደግሞ እያደገች ነውና ይሄን ቦታ እንዴት አገኙት እንዴት ነው ሁኔታውን እስቲ ያስረዱ ይሄን ቦታ እንዳገኘሁት እኔ መጀመሪያ እዚህ ነው የተወለድኩት እናትና አባስ ስላጣሁት ከዘመድ ጋር ሄድኩት አደግኩት አይደለም መጣሁት ሲመጣ ወረቀት ጽፌ አቤቱታ ለመንግስት ሰጣሁት የዚህ ሰው ነው ኢትዮጵያዊ ነኝ ብዬ ሰጣቸው ቤት ነበረን እዛ ዳር ላይ እኛ ቦታ ሌላ ሰው ተሰጠ በህግ አመራራ ከዛ ሲጠይቃቸው ይሄ ቤት ለሰው ተሰጠ
እናትና አባት ስለሌለሽ እኛ እንሰጥሻለን ቦታ ተባልኩት። ቦታ ይሄን ሰጡኝ። ሰፊ ነበረ። ከዛ ይሄን ሲሰጡኝ እኔ ዘመድ አለኝ እዚህ ብር ሰጡኝ፣ ፊለ ሰጡኝ፣ ቤት ሰራሁት። እዚህ ቤት የገባሁት ቁጭ ብዬ ያለሁት እዚህ ባለ ትዳር ሰራሁት ቤቴ ውስጥ ከባል አገባሁት። በቃ ከዛ እየኖርን 2-3 ልጆች ወለድኩ። መሰል 3 ልጆች ሲወልድ የጎስነት ጦርነት ተነሳ። ጎስነት ጦርነት ሲነሳ ከዚህ ሸሽነ ወደ ዶሎ ሄድን። እዛ ስንርኔ ሌላ አሁን 4ኛ ልጅ ወለድኩት። እዛ ቆየሁ እስከ 5 ዓመት ድረስ አልተመቸኝም እዚህ በስተቀር። እንደገና ተመለስኩት። እሱ የዛ ሰው ነበረ፣ እኔም እዚህ ሰው ነኝ። እሱ እዛ ላይ እኔም እዚህ አልኩት። እኔ ከበደ አልፈልግም አልኩት። እዚህ መጣሁት። በቃ እሱ እዚህ ከመጣሽ ፈታሻለሁ አለኝ። እኔም እዚህ አልፈልግም አልኩት። እዚህ ቅርብ ዘመዶቼ ወደ ላይ ስላሉ አልፈልግም አልኩት። መጀመሪያ ጊዜ እኔ ተቃጠልኩት። ከዛ ዘመዴ ተለያይቼ ሩቅ ቦታ አደግኩት። ከዛ ፈታኝ። እኔም ልጆቼን ሰበሰብኩት። ሞተብኝ። ያሳደግኩት አሳደግኩት። በቃ ባል አልፈልግም አልኩት። እንደዛ አላስቀረ ከባል ውስጥ። አይ ቆንጆ ነው። ይሄ ስለዛ ይሄን ንብረት ያፈሩት በራሱ ጥረት በራሱ ልፋት። አዎ እንትን ቢሲኤ ብር ሰጠችን፣ ሰራሁት፣ ቁም ምናምን ገባሁት፣ አጠራቀምኩት። እንደገና ሁለተኛ ቢሲኤ ጨመረች ብር 25000 ሰጠን፣ ወሰድን። እንደገና ተቀማጭ አደረኩት። እዚህ ውስጥ ጨምሬ ሰራሁት ቤት። እንደገና አሁን ማይክሮፋይናንስ ገባሁት። ይሄን ቤት ወረቀት አለ ቤቱ የአንድ ክፍል ወረቀት ወስጄ ከቢሮ ወረቀት አውጥቼ ይሄን ፎቶ አስነችቼ ያን ጊዜ እንትን ነበር ቆርቆሮ ነበር፣ እንደዚህ አልነበረም። አሁን የሰራሁት ከሰራሁት አሁን 5 ወር ብቻ ነው። ከዛ ከቢሮ ወስጄ አስገባሁት ማይክሮፋይናንስ። አዩልኝ፣ ተቀማጭ አደረጉ፣ ብር ሰጡኝ። የ2 ዓመት የምከፍለው በወር 7375 ብር ከፍላለሁ ለነሱ። አዎ በወር ነው የሚወስደው። 25000 ቁቁብ ከሰው ጋር ይወስዳለሁ። የነሱን ከፍዬ የተረፈውን እነሱ ጋር ተቀማጭ አድርጋለሁ ባንክ። አጠራቅሜ ተቀማጭ አድርጌ ትንሽ ብሩ ከፋሲል ወስጄ ብረት ገዛለሁ፣ ወስጄ ቆርቆሮ ገዛለሁ፣ ወስጄ ሰው ጋር አስጠቀምጬ ሲሚንቶ ተቀማጭ አድርጌ ወደ ላይ ስለምነሳው እቃ ሁሉ ተቀማጭ አድርጌ አጠራቅሜ ይሄን ብር ውሰድ፣ ሲሚንቶ አንተ ጋር ይቀመጥልኝ፣ በኋላ ወስዳለሁ ይላለሁ። በቃ ወረቀት ጽፌ ወረቀት ወስዳለሁ። እንደዛ አጠራቅሜ ለሰራሁት ይሄን ቤት የገባ ይሄ ቤት ምንድነው 480,000 የሰራው የፈጀው ማለት ነው። 480,000 ነው ገባ። ትልቅ ቤት ነው፣ በጣም ሰፊ ነው። እንደዛ ነው የሰራው። ስራዬ እንደዚህ ነው። አይ ጎበዝና ጠንካራ ሴት ናት። አሁን ይሄን ስራ የሚሰሩትን ስራ ማህበረሰቡ እንዴት ያያል? ሴቶች ብዙ ጊዜ እንደዚህ ወጥተው ላይሰሩ ይችላሉና እርስዎ እንደዚህ ስኬታማ ሆነው ትልቅ ሱቅ ኖሮት ሲሰሩ እንዴት ነው በማህበረሰቡ ያለው ትዕይንት? አዲስ ነው። እነሱ ሁሉ ጊዜ የሚሉት እኔ ይሄን ቤት ሲሰራና ጠርጌ ይሄን ሁሉ አድርጌ እዚህ ሲገባ ጠዋት ይሄ ሁሉ ባዶ ነበር፣ ይሄን ባዶ ነበረ እና ትንሽ ቲማቲም ምናምን እዚህ አራገብቼ አላህ ብዬ ጭሴን አጽቼ ሻይን አፍልቼ ቁጭ አልኩት እዚህ እና ሁሉ አንድ ሰው እምንት ካለው የፈለገበት ቦታ ገብቶ ያመጣል። ደንበኛ አለን፣ ደንበኛው ሲያመጣልኝ ያራገፍልኛል። ከተማ ሄጄ ወስዳለሁ። ያቺን ገዝቼ ምን ብዬ ለሊት ምተኛው ነው 5 ሰዓት ነው። ልክ 12 ሰዓት እረፍት አላገኘም። 12 ሰዓት ነው 5 ሰዓት ድረስ ነው የምተኛው። ሁሉ ጊዜ ኒኖ ሰራች ቦታው ሞልቷል፣ እንደ ድሮ አይደለም ተሻሻላት እያሉ ይሄ ሁሉ ዕቃ መተችና መትገዛሽ መታመጣሽ እንዴት ካመጣሽ ይለኛሉ። ያላህ ስራ ነው አልኩት። ነው እየደከምኩኝ እየሰራሁ ነኝ፣ አላህ ይሰጠኛል ይላል። ብዙ ሴቶች እንደርሱ አይደሉም። በርሶ እድሜም ያሉ ቢሆኑ ወይ ከርሶ እድሜ በታች ያሉ ሴቶች ቢሆኑ ወጥቶ መስራትን አይፈልጉም። ተገዶም ሊሆን ይችላል ወይም በፍላጎታቸው ቤት ውስጥ ሆነው ነው የሚሰሩትና እርሶ ግን ጠንካራ ነው፣ የውጭውን ስራ ይሰራሉና ምንድነው እንደዚህ እንዲሰሩ ያደረጉት? ጠንካራ ሴት ያደረጉት ምንድነው? ሰው አንድ አይነት አይደሉም እኮ። ግማሹ ጠንካራ ነው፣ ግማሹ ብር እጃቸው እያሉ አይሰሩም። አንድ አይነት አይደሉም። ያቺን ብር ብቻ አላቅመው መብላት ቁጭ መተኛት ይወዳሉ። ግማሹ ሰው ላቡን እንዲህ ብለው ሰርተው መብላት ይፈልጋል። እኔ በላቤ ሰርቼ መብላ ይፈልጋሉ። ቁጭ ማለቱ ከፈለኩ ባለትዳር ይሆን ነበር።
ባለትዳር ሆኜ ተኝቼ ብራንጣ እላለሁ ሰውየው። እኔ የፈለኩት ሀሳቤ ያለበት መስራት፣ ለልጆቼ መስራት ብቻ። ካልሰራሁት ምን ይበላለሁ? ልጆቼ ምን ያገኛሉ? ምንም አያገኙም። ይበላሻሉ፣ አይማርም፣ ምን አይሰሩም። በቃ ማህበረሰብ ውስጥ ጎረቤቶቹ፣ ጓደኞቹ ወይም በስራ ጉዳይ የሚያገኟቸው ሰዎች ልጆቻቸውን እስቲ እንደ ኢስኒኖ ሁኑ፣ ጠንካራ ሴት ሁኑ ብለው ይመክሯቸዋል። እርስዎ እንደ ምሳሌ እንደ አርአያ ይታያሉ ማህበረሰብ ውስጥ? ማህበረሰቦቹ ግማሹ የሚሰሩ አለ፣ ግማሹም የማይሰሩና ሰው ብቻ ነገር የሚለክፉ አለ። ቺቶስ ህይወት ትሰራለች፣ ለሊት ተነስታ ትሰራለች፣ እንዴት አደርጋለች፣ ቤቷ ትናንትና ባዶ ነበር ዛሬ ሞልቷል የሚሉ አሉ። ግን ማሻአላ የሚሉም አሉ። መጥቶ አይቶ ማሻአላ ዛሬ ይሻላል አንቺ እሱ የሚሉም አሉ። ግማሾቹ እዛ ቆማቸው ጥንድ የሚያደርጉም አሉ። አንድ አይነት አላቸው። ኑሮ አንድ አይነት አይደለም። ግን ማአታቸው ማሻአላ ይላሉ ሲሰራ። ወደፊት ምን ያስባሉ? ወይዘሮ ኢስኒኖ ምን ሀሳብ አለው? ይሄን ስቆትን ወዴት መቀየር ይፈልጋሉ? ምን የተሻለ ነገር መስራት ያስባሉ? ለሴቶችስ ምን ያስተላልፋሉ? ምን መልእክት አሉት ማስተላለፍ የሚፈልጉት? እኔ ወደፊት ከተሻሻለኝና ቤቶችን ሁሉ ሰርቼ ከጨረስኩት ልጆች ስራ ሳያገኙ ወደ ሀገር ቤት ወደ ላይ ከተማ ትላለህ ከተማ ፈልጋለሁ። እዛ ገብቼ ለመዝናናት ልጆቼ እንዲሰሩልኝ ስራ ከዚህ ሙቀት ውስጥ እንዲወጣ ፈልጋለሁ። መዝናናት ያስባሉ ማለት ነው? አዎ ደከምኩታ ሰርቼ ስንትና ስንት አመት ሰራሁት። ልጅ ከወለድኩ እንደዚህ እሰራለሁ። ከዛ እንደኔ ያሉ ሴቶችም እንደዛ አነሱ ሰርተው ለልጆቻቸው እረፍት መውሰድ አለባቸው ራሳቸው ሰርተው። ከፒሲ ምን ድጋፍ አግኝተዋል? መጀመሪያ ጊዜ ማህበር ሆነን ብር ሰጡን። በመጀመሪያ ጊዜ አንድ ማህበር ላይ ሆነን 15 ሰው 7 ሺህ ሰጡን። ያችን 7 ሺህ ያን ጊዜ ሁሉ ነገር ረካሽ ነበረ። ሰራንበት የሰራው ባንክ እናስገባለን። ወደ 200 ሺህ ገደማ ሆነ። ያጠራቀምና ደግሞ አሁንም ድጋሜ ከወደ 57 ሰው ጋር አሁንም 25 ሺህ ወሰድን እንደገና። ያችን 25 አሁን እየሰራንበት ነው። በወር ተቀማጭ የምናደርገው 2500። አሁንም በአንድ አመት ባንክ አስቀምጠን አውጥተን በሚመጣ አመት 30 ሺህ እንወስዳለን እንደገና። እንደዛ ነው ስራችን። በቃ ስልጣናው ከዱቤና ከምናምን እሱ ይሻለናል። ዱቤ አንወስድም። እሷን ወስደን እቃ እንገዛበታለን፣ እናስቀምጣለን። እቁብ ይሰራል። ከዛ ቁቁቡን ይወጣል። የተረፈውን ባንክ ይገባል። ራሳቸው የቆጠባችሁት ገንዘብ? አዎ እኛ ነን የምንቆጥበው። ማአት ነን 57 ሰው ነን። ሁለት ቦታ ነው ያለነው ማዶና እዚህ። አሁን ራስዎትን ሲያዩ እንዴት ነው የሚያዩት? ያኔ ልጅ እያሉ ችግርን ብዙ አሳልፈዋልና አሁን ላይ እዚህ ጋር ሆኖ ራስዎትን ስኬት ላይ ሆኖ ሲያዩት እዚህ ጋር ደርሳለሁ ብለው አስበው ነበር? እንዴት ነው የድሮ ህይወቶትና የአሁን ህይወቶትን የሚያወዳድሩት? የድሮ ህይወት አይደለም። የድሮ ህይወት አይደለም። ስራም አይገኝም ነበር። ስራም አይገኝም ነበር። ሰራተኛም አታገኝም። ልጅ ወልጄ ልጁን በዚህ ተሸክሜ ጀሪካኑን በዚህ ተሸክሜ ውሃ ቀዳ ነበር። ከዚህ ወብ 4 5 በጀሪካን ቀድቼ ያመጣለሁ ቤቴ ውስጥ። ልጁም ተሸክሜ በዚህ አውዝረ በዚህ ነው የሚለው ልጁ። ጀሪካኑ በጀርባዬ እዛው ይወቀጣል። ይሄ አሁን የሚፈጭና የሚላጥ መኪና አለ። ትናንትና ይሄው ሰርቼ ያመጣሁት መኪና እና የድሮ ኑሮ አልነበረም። ግን ያላህ ስራ ነው። አሁንም ቤቴ ውስጥ ቁጭ እያልኩት ሃሎ ላኪልን እያልኩት በባጃጅ ይመጣልኛል። ሁሉም እግዚአብሔር እጅ ነው ያለው። የድሮም እግዚአብሔር እጅ ነው፣ ይሄም እግዚአብሔር እጅ ነው። አላህ የሰጠን ነገር አልሐምዱሊላህ። አሁን ኑሮ ይሻላል በጣም 100% ይሻላል። ይሄን ስራ ሲሰሩ ያጋጠሙት ገጠመኝ አለ? በቃ ማይረሱት ከአይምሮት የማይጠፋ ገጠመኝ ምንድነው? ይሄን ስራ ሲሰራ በአይምሮ ውስጥ አንድ ትንሽ ነገር ብቻ አለች። እሺ። ከዚህ በፊት የኔ ልጅ
ዘላቂ ሆኖ ባህር ገባብኝ። ከአባቱ ጋር ተለያይተናል አይደለም። ልጁ ወጣና ሲወጣብኝ አባትየውን ጠርቼ ምን አልኩት፣ ልጁ ስለሄደብኝ ብር ያስፈልጋል ብለው ትንሽ ጨከነብኝ በጣም ሲጨከነብኝ፣ እኔም ያን ጊዜ ማስተር ብሎ መጥቶ ሁሉ አፈረሰብኝ። ልጁ 3 ጊዜ ሄደው ከመንገድ ላይ ሮቤ አንድ ጊዜ ሄጄ አስመለስኩት፣ ጎባም አስመለስኩት፣ አንድ ጊዜም ከግንር አስሬ አስመለስኩት። 15 ቀን እስር ውሎብኝ ከዛ ሲለው ልጁ ወጥቷል ምን ያደርጋለን ሲለው ጨከነብኝና ትንሽ hala ሲለው ተናደድኩት። አሁን ብርም የለኝም፣ ቤቱም ተፈርሷል፣ ምንም እናቴ ልጅ የለችም ሞታለች፣ ወንድሜም አንድ ነው ምንም የለውም፣ የዘመድ ሰው ምን ይጠቅማል ምንም። ከዛ እሱም እንደዛ ካሪያ ምን አልኩት ሰው ይሄን ሰው የስም አልኩት ትንሽ ቦታ ቀራልኝ አልኩት። ያንን ቦታ ሸጥቼ ልጄን አወጣለሁ አልኩት። ካንተ ስም ጠርጋለሁ አልኩት። እንደው ባንተ ስም አይጠራም አልኩት። እኔ ልጄን እኔ አሳደግኩት፣ እኔ አስተማርኩት። 12 ክፍል ሆኖ ነው የሄደብኝ። የእስላምም ትምህርት የሱ ትምህርት እንግሊዘኛም ሁሉም ተምሯል። ያንተ ሳንቲም አልወጣብኝ፣ እኔ ሳንቲም ነው የወጣው፣ ላቤ ነው የወጣው። ልጄ ሲጋይ ነው። አንተ እንደዚህ ከሆንክ ልጁም ካንተ ስም ደመስሳለሁ እንደውም አልኩት። ከየትም አምጥቼ ከፍላለሁ ብር አልኩት። ከዛ ዘመዱ እዚህ ስላለው ሴትዮዋ ጨካኝ ነች፣ እንደዚህ ትሰራለች፣ ልጁ አታገኝም ምንድነው ብለው ጨሁት። ከዛ እሺ ብሩን ግማሽ ከፍላለሁ አለ። ትንሽ ያሞቀኝ እሱ ብቻ ነው። በጣም ነፍሴን ያርገበገበው የልጅ ጉዳይ ስለሆነ ከዛ በኋላ ምንም እየሰራው ነኝ፣ አልራብኩትም፣ እየበላው እየጠጣው ነኝ፣ ተደሳች ነኝ። ከዛ ልጆቹ አሁን በምን አይነት ደረጃ ላይ ይገኛሉ? አድገዋል ወይ? ልጆቹ አድገዋል። አንዱ ሄደ ጀርመን ነው ያለው፣ አንዱ አስተማሪ ነው፣ አንዱ አግብታለች፣ 3 ልጆች አላት። ገና ግን አንዱ አላገባኝ አስተማሪው አለ፣ እሱ ገና ባለትዳር ይፈልጋል። ለሱ ተርቼ ባለትዳር ሲያገኘው እኔ ራሴ መተኛት አለብኝ። ግድ ነው። ልጆቹ ተደርሰውሉታል፣ አድገዋል። አሁን አድጓል። ትናንሾቹ ስለሞተብኝ ለትላልቆቹ አድጓል። የሞቱም ያላህ ስራ ነው፣ ምንም ማድረግ አይቻልም። እኔ ከርሶ ታሪክ ብዙ ተምሬያለሁ። በዙሪያውስ ያሉት ሴቶች ልምድ ይቀስማሉ ከርሶ ወይስ እርሶ ያማክሯቸዋል? እርሶ ጋር እየመጡ እንዲህ ብናረግ ይሄን ነገር ብናረግ እያሉ ከርሶ መፍትሄ ለመውሰድ ይሞክራሉ? እቺም አሁን እዚህ የምታልፈውን እያበረታታሁት ስሪ እያልኩት ይሄን ቤት ኪራይ ግቢ እያለው አልኩት። የምታጣውን እየሰጠሁት እየሰራ ልጆች እያሳደገኝ ነው። ቅድም እዚህ እንትን ወስዳ ስትለው ነበረች። እኔ ብቻ በልቻለሁ ጠጣለሁ ሳይሆን ሁሉ ደካማ አለ እኮ ያለኝ ሰጣታለሁ፣ ስሩ እላታለሁ። እንደዚህ ስራው እንደዚህ ነው። ይሄን ትንሽ ካልተገኘ ይሄ ትልቅ ይገኛል፣ ይሄም ይገኛል። እሱ ራሱ ስራ ነው እኮ 55 ብር ሲያጠራቅም ብር ነች። አንድ ነገር ታው እቺን 5 ብር ያጣች እቺም 30 ብር ነች። ካለለ በምን ይገዛል? ልክ ነው። እያየው ነበር ሁሌ ሲሰሩ ከሁሉም ለሁሉም እንዲሆን አርገው 30 ብር ነች። እቺም 60 ብር ነች። 60 ብር የሌለ ሰው ምን ይገዛል? እቺን ይገዛል። ቆንጆ። እኔ በጣም ደስተኛ ነኝ ስላገኘሁት ስላወቅኩት በጣም ደስተኛ ነኝ። ብዙ ዕውቀት አግኝቼበታለሁ። ምን ያህል ሰዎች ከሰሩ ከለፉ የት እንደሚደርሱ በእርሱ አይቻለሁና አመሰግናለሁ። ሹክራን። እኔም እንደጠየቃችሁኝ እንደነገ እንደመጣችሁኝ በጣም ደስ ይላል። ይሄን ሁሉ ጥያቄ ካልጠየቃችሁ ለማን ነግራለሁ? ዝም ብዬ ቁጭ እላለሁ አይደለም። በጣም አመሰግናለሁ። ሹክራን።